ሰዎች ከስሜታቸው የሚሸሹት በሶስት መንገድ ነው። ከዚህ በፊት ማውርተናል። ለምን ቁጭ ብለን ከስሜታችን ጋር አንነጋገርም? ማለት በደንብ እንዲሰማ ለምን አናደርግም? በቃ ይኸውልህ ስሜት እንዲሰማ በገዛ ፈቃድ ራስን ከፍተህ ያ ክስተት ያ የህይወት ልምድ የሚያመጣብን ወይም ደግሞ ስታስበው የሚሰማ ስሜት ቁጭ ብለህ ካስተናገድከው ከዛ ደቂቃ ጀምሮ በአንተ ላይ ፓወር የለም። ስሜቱ እንዳይሰማ ባድፈነፈንከው ቁጥር ፔን ኪለር በወሰድክ ቁጥር ግን is going to stay there የትም አይሄድም። ለዛ ነው ሰዎች ከስሜታቸው የሚሸሹት ማለት ነው። አዎ ሰዎች ከስሜታቸው የሚሸሹት በሶስት መንገድ ነው። ከዚህ በፊት ማውርተናል። አንደኛው ትቶ መሄድ ነው። ስኬፕ ነው የሚያደርጉት። በተለያየ መንገድ ስኬፕ ሲያደርግ ወይ ሱስ የሚያስይዙ ቦታዎች ይሄዳሉ፣ ወይ ጭፈራ ቤት ይሄዳሉ፣ ወይ ደግሞ የሚያሳስቁ የሚያጃጅሉ ጓደኞች አሉ፣ እነሱ ጋር ይደውሉና ከነሱ ጋር ወይ እግር ኳስ እያንዳንዷን የአውሮፓ የእንግሊዝ ፕሪሚየር ሊግ ቶርናመንት ያያሉ። ይሄ ምን ያደርጋል መሰለህ? ለጊዜው ሮናልዶ ኔቱ ውስጥ ሹት ሲያደርግ የሱ ስኬት ያንተ ሆኖ የሱን አንተ የሱ ደጋፊ ነህ ሆኖ ስለሚሰማ እያማማቀ ጊዜህን እንድታሳልፍ ይረዳሃል። ተመልሰህ ስትመጣ ግን ሪያሊቲው ቤት ይጠብቃል። ነገም ደግሞ ተመልሰህ ትሄዳለህ። ይሄ ስኬፕ ነው። ስኬፕ ይኸውልህ ከአንተ አታመልጥም፣ ከእኔ ነው የምታመልጠው። እኔን አቮይድ ማድረግ ትችላለህ። አንተን ግን የትም ቦታ ይዘው ስለምትሄድ፣ ስትተኛም ይዘው ስለምትተኛ፣ ስትነሳ ማብረህ ስለምትነሳ ትትኸው ልትሸሸው የምትችለው ነገር አይደለም። ይሄ ነገር ብዙ ሰዎች እንደማይሰራ እያወቁ ግን ደጋግመው ዕድሜ ልካቸውን ይጨርሱታል። አንደኛው ይሄ ነው።